የምነግራችሁ አስገራሚ እንስሳት ሁኔታዎች። ቀበሮ በህይወት ዘመኑ አንድ ጊዜ ብቻ ነው የሚያፈቅረው። አንድ ብቻ ፍቅረኛ ነው የምትኖረው። አጋጣሚ ሆኖ እሷ ከሞተች በህይወት እስካለ ድረስ በምድር ላይ ያለ ብቻውን ነው የሚኖረው ማለት ነው። የጅብ ዕድሜ ጣራ 80 ዓመት ነው። አይጦች የራሳቸውን ያልሆነ ልጅ አጥብተው ያሳድጋሉ ማለት ነው። ወይም ደግሞ ሌላ አይጥ የወለዳቸውን ልጆች ቢያገኙ እንኳን ብቻቸውን ከሆኑ አጥብተው ያሳድጋሉ ማለት ነው። የትንኝ የወባ ትንኝ 47 ጥርሶች አሏት። ፍየሎች ሴቷን ፍየል ለማማለል ሲሉ እርስ በርስ ይዋጋሉ። ይሄ ማለት ምንድነው? ከሴቷ ፍየል ጋራ ብዙ ቆይታ እንዲኖራቸው ወይም ደግሞ የራሳቸው ለማድረግ ሲሉ እርስ በርስ ወንድ ፍየሎች ይዋጋሉ፣ ይገጥማሉ፣ ቀንዳቸው እስከሚሰበር ድረስ ይጋጫሉ ማለት ነው። ድመት በህይወት ዘመኗ እስከ 100 ግልገል የመውለድ እድል አላት፣ ወይም ደግሞ 100 ግልገል ትወልዳለች ማለት ነው። ማክሲማም ሚኒማም ደግሞ ከዛ በታች መውለድ ትችላለች ማለት ነው። እንደ ሰው ህልም ማየት የሚችለው ብቸኛው እንስሳ ፈረስ ነው። ፈረስ እንግዲህ በህልሙ ወይም ደግሞ ህልመ ሌሊት ማየት የሚችል ብቸኛው እንስሳ ነው ማለት ነው። ዳክዬ እንቁላል የምትጥለው ጠዋት ጠዋት ነው። ጠዋት ጠዋት ብቻ ነው የምትጥለው። ቀን ላይ ጠዋት ባትጥል ቀን ላይ አትጥልም ማለት ነው፣ ያልፋታል ማለት ነው። ስለዚህ እንቁላል የምትጥለው ጠዋት ብቻ መሆኑን እንድትገነዘቡ ፈልጋለሁኝ። የሌሊት ወፍ ያው ብዙዎቻችሁ እንደምታውቁት የሌሊት ወፍ ጀሮዋ ከተደፈነ በኋላ መብረር አትችልም፣ ባለችበት ነው ቁጭ የምትለው። እንግዲህ ውድ ቤተሰቦቼ ቀጣይ የእንስሳ አስገራሚ ሁኔታዎችን እንዳቀርብላችሁ ይሄንን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለጓደኞቻችሁና ለፎሎወራችሁ እንድታደርሱልኝ ስል በአክብሮት እማጸናለሁ። ኮሜንት ሴክሽን ላይ ደግሞ የትኛው ግርምት እንደፈጠረባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።